ሄሉን ታፈቅራታለህ? ያማን ነው ምንም እንደዛ እኮ የኦዲየንስ ጥያቄ ነው የኔ ጥያቄ አይደለም ማለት እሺ ብትይ ምንድነው የሚፈጠረው? እሺ ብትልህማ የምታስበው ህይወት ትኖር ነበረ ማለት ነው። እንደዛ ነው ያሰብከው ወረድ አማን መስመረን እያለፍክ ነው። ከዛ ምን ትኮነ የመጣው ነው ያለው ብቸኛ ናት በዚህ ሰዓት ብቻዋን ናት ብለህ መጣ። ለምን ጊዜ ጠበቅ? እስከ ዛሬ ለምን አልሰራው? ምንድነው የምትይው አሁን? አንተ ነገሩን እንጂ ምን ማቀው ነው? እኔ ምንም ጠይቂ። ለምንድን ነው እኔ መቼም እንደዚህ አይነት ስሜት እንደማይኖረኝና እንዳልነበረ ታውቂያለሽ። እሱንማ ነበር አሁን እየተናገረ ያለው ግራ አጋባኝ። ነው ማመን ያለብኝ አላውቅም። እኔ ግራ ገብቶኛል እንዴ ሎል የሆነ ነገር ካልቻልክ ግልጽ መናገር ነው። ካልቻልክ ደግሞ በቃ አንተ ትክክል ነህ በቃ በለኝና ኢትስ ኦኬ እኮ ነው ለሷ ነግራታለሁ። በምን ነግራታለሁ? ሁሌም ይኸው ከሰው ጋር ስትሆኚ ደስተኛ አይደለም። በቃ የሱ እንድትሆኚ ነው የሚፈልገው። እንደዛ ነው የሚያስበው ሁሌም ማለት ነው። የላከ ሰው ማለት ነው። የላከ ሰው የኛ ጠላት የሆነ ሰው ነው የላከ። ይመችህ። ማንም ሰው አላከኝ እኔ የምር እኔ በጣም ወድሃለሁ፣ አከብርሃለሁ። ግን የማይሆን ነገር እያወራ ነው ያለው የእውነት አሚን እንዴ የማይሆን ነገር አላወራም። እሺ በቃ ሎል ይሄ ነገር ምንም እንደሌለ ግልጽ አድርገን ንገረው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው ሁሉም ነገር አልፎ ዛሬ ላይ ደርሰናልና እግዚአብሔር ይመስገን። መጀመሪያ ሲቀጥል ሄሉ ሁላችሁም ስትጠብቁት እንደነበረው ሁላችሁም ጸሎት ታረጉ እንደነበረው ሄሉ ወደ ራሷ ተመልሳ በቤቷ ኦሬዲ የሆነ ቀን ተገናኝተን ሰርፕራይዝ አድርገናታል። ሳታስበው ነበርኩ ከካሜራ ጀርባና ዛሬ ደግሞ እስኪ ያለውን ነገር ሂጅ ልጠይቃት ምናምን በሚለው በቪዲዮ መጥቼላችኋለሁ። እሷንም ላገኛት ስለምፈልግ ማለት ነው። እዚህ በፊት አንድ ላይ ቪዲዮ ሰርተን አናውቅም። ሁሌ እናስባለን ግን አልሆነልንም እና እዚህ ጋር አንድ ማውራት የምፈልገው ነገር አለ። መጀመሪያ ሁሉን ነገር እንዲሳካ በጸሎት ስታግዙት የነበራችሁ አብራችሁን ከጎናችን እየደወላችሁ ስታበረታቱ የነበራችሁ በሙሉ መጀመሪያ በጣም እናመሰግናለን። ብዙ ሰው ነው ከኔ ጋር ሲደውል የነበረውና እሱም እንዳለ ሆኖ ከዛ ውጭ ደግሞ ነገሮች እንዲፈቱ ሁላችሁም ጥራችኋል፣ እኛም ጥረናል። አንዳንዴ የሆነ አለ አይደል የሆነ ያክል ድረስ መስመር ትሄዱና አልሳካ ሲል ትተውታላችሁ፣ ለፈጣሪ ሰጡታላችሁ። ፈጣሪ ደግሞ አይቶ የሚሆንና ማይሆን ነገር ከሆነ ኦሬዲ ማይሆን ከሆነ አይሆንም ነው፣ ከሆነ ደግሞ ሁላችንም ደስ ይለን ነበረ፣ ግን አልሆነም። ያም ሆነ ትልቁ ነገር ሄሉ ወደ ራሷ መመለሷ፣ ራሷን አዳምጣ መመለሷ እና በቃ አለ አይደል የድሮ ኢነርጂዋን መመለሷ ነውና ሁላችሁም የምትጠብቁት የምታስቡት ነገር ነበረ፣ ተሳክቷል። ያው በቃ ሄሉ ወደ ራሷ መጣለች። እኛም በጣም ደስ ብሎናል። አይታችኋል ከዚህ በፊት በተለቀቀው ቪዲዮና በጣም እኛ ራሷ አንጀታችንን እስኪትበላን ድረስ አልቅሳ ብዙ ነገር ተናግራለችና እናንተ የሚገባችኋል ያለችበት ሴት ናት። በዛ ላይ እናንተም አብዛኞቹ ተመልካቾቻችን ሴቶች ናችሁ። ሁሉ ነገር ታውቃላችሁ። ያው በሰው ህይወት መሀል በፍቅር ህይወት መሀል የምትወዱትን ማግኘት አለ አለማግኘት አለ። አብዛኛው እንዲሁም በጣም 100% በሚባል ደረጃ ሰው የሚያፈቅረውን ሰው የራሱ ማድረግ አይችልም እና ሴቶች እናንተ ደግሞ አብዛኛውን በዚህ ላይፍ ያለፋችሁ ትመስሉኛላችሁ። ሁሉም ሰው እንደዛ አይነት ላይፍ ያሳልፋል እና ሄሉም እንደዛ አይነት ነገር ኦሬዲ እሷ ተደጋገመባት በሚለው ነው እንጂ ሁሉም ሰው ያሳልፋል። ዋናው ነገር ጠንክሮ ወደ ራስ መመለስ ነው። ሄሉ ደግሞ ጀግና ሴት ናት። እንደምታውቋት ብዙ ነገር አሳልፋ የመጣች ናት። ኦሬዲ ከ5 ዓመት በላይ ነው ሁላችሁ የምታውቋትና ሄሉ ማለት በጣም ጠንካራ ጀግና ሴት ነች። ጀግና መሆኗንም ድጋሚ ራሷን አነቃቅታ ድጋሚ ወደ ራሷ ተመልሳ መጣለችና ሁላችንም ደስ ሊለን ነው የሚገባው። ሁላችንም ከጎኗ አይዞሽ እንላት ነው የሚገባው። በዚህ አጋጣሚ ሄሉ ኦሬዲ ከ180 ሺህ በላይ ተከታይ ደርሳለች እና በዚህ ሳምንት 200 ሺህ ከገባች በጣም ትልቅ ሰርፕራይዝ አላትና ሁላችሁም ይሄን ቪዲዮ የምታዩት ሰብስክራይብ አድርጓት ሄሉና 200 ሺህ አስገቧት። እኔንም ኦሬዲ 3000 ፋሚሊዎች አላችሁ፣ በጣም ወዳችሁ ማከብራችሁ በጣም ብዙ ሰዎች ታዩኛላችሁ። የምታዩኝ ደግሞ ሰብስክራይብ ማታረጉኝ ሰዎች ሰብስክራይብ እንድታረጉኝ 10 ሺህ አስገቡኝና እኔም እስኪ ሰው ያየውልኝና ደስ ይበለኝ። አመሰግናለሁ ሰብስክራይብ ስለምታረጉኝ በጣም አመሰግነው እና ሲቀጥል ዛሬ ሐሳቢ ምንድነው ላስት የተፖስተውን ቪዲዮ አይታችኋልና በጣም ማውራት የምፈልገው ነገር ስለሆነ ነው። ልዑል የሰራው ቪዲዮ ፕራንክ አድርጎ የሰራው ነገር በጣም
ውስጤን እስካሁን ድረስ እንትን እያለው ነውና ለሄሉ መናገር ስለምፈልግ ነው ስላችሁ። አንዳንዴ እናንተ የምታዩት ምልከታ አለ። ልዑል ምን እያደረገ ነው፣ ኪራ ምን እያደረገ ነው፣ በቃ በዙሪያ ያሉ ሰዎች ምን እያደረጉ ነው የሚለውን ነገር ታያላችሁ። እና እኔ ከልዑል አንድ የተረዳሁት ነገር በጣም ሄሉን ከልቡ እንደሚያፈቅራት እንደሚወዳት ነውና ይሄ ነገር ደግሞ ከበፊትም አንስቶ ነው ማየው። ከበፊትም ጀምሮ እሷ ስላልታያት እሷ ስላልገባት ነው እንጂ ይሄ ልጅ በጣም እንደሚያፈቅራት እንደሚወዳት የእናንተም አይ ነው የእናንተም ምልከታ ስለሆነ ማለት ነው። እና ይሄን ነገር እስኪ ዛሬ ሄሉን ሂጄ መጠየቅ እፈልጋለሁ። ከቻልኩ እንዲያውም ቢሳካልኝ እሱን አግኝቼ ራሱ በጣም በቃ አለ አይደል ስሜትህን ለምንድን ነው በግልጽ ማትነግራት? ትናንትና በፕራንክ መልክ ነግሯት ፕራንክ ነው ያላት መጨረሻ ላይ ነው አይታችሁ ከሆነ ቢሳካለትና እሺ ብትለው አብረው ሊሆኑ ነው እቅዱ ግን እሷ በቃ አልሆንም አይሆንልኝም ከዚህ ካንተ ጋር መሆን አልፈልግም ስትለው ጊዜ ነው ወደ ፕራንክ የቀየረውና ይሄን ነገር ደግሞ እኔ ኦሬዲ ግልጽ ማድረግ እፈልጋለሁ እሷ ጋር። እሱም ስሜቱ እንዲጎዳ አልፈልግም፣ ጓደኛዬ ነው። እሷም ደግሞ እንደዛው እህቴ ናት፣ ብዙ ነገር ናት፣ አብረን ብዙ ነገር አሳልፈናልና ይሄ ልጅ የሚያረገው ነገር በቃ ለሷ የሚያረገው ለሷ ሁሌም መከታዋ ነኝ ሁሌም ከጎኗ ነኝ ይላል። ይሄ ማለት ደግሞ አስቡት አንድ ወንድ ልጅ እና አንድ ሴት ልጅ በምንም ታምር እኔ በጣም በዚህ ደረጃ ክሎዝ ነው ቤስት ፍሬንድ መሆን አይችሉም። ወንድ ልጅ ደግሞ ሴት ልጅ የምታሳየው ነገር ካለ ወደ በፍቅር የመሳብ እድሉ በጣም ከፍተኛ ነውና ይሄ ልጅ ደግሞ አይታችሁ ከሆነ እዚህ በፊትም በነበራት ላይፍም በምንም ሁሉም ነገር በቃ ደስተኛም አይመስልም ከሌላ ሰው ጋር ሲያያት እሱም በቃ ከሱ ጋር እንድትሆን ብቻ ነው የሚፈልገውና ባለፈው እኔ እንደዚህ አይነት ሀሳብ አመጣ ሄሉን ዛሬ የምሰራው ቪዲዮ አለኝ እኔ ፕራንክ መሆኑን ራሱ አልነገረኝምና ፕራንክ መሆኑን አልነገረኝም ቪዲዮ መሰራው ቪዲዮ አለኝ እንድትቀርጸኝ ሲለኝ ሲሄድ ከዛ በኋላ ወዲያው እዛው እያለሁ እኔ ኮምፕሊትሊ ተቀየረብኝ። ሄሉ እንደሚያፈቅራት እንደሚወዳት ተናገረና መጨረሻ ላይ እኔ ፕራንክ ነው ማለት እሷን ብዙ ነገር እኔ በጣም ይሄን ስሰማ ማሰብ ጀመርኩ። ከዚህ በፊት የሚያወራን የሚነግረን ነገር ነበረ ለኔና ለኪራ ብዙ ነገር ይነግረን ነበርና ከዛም ነገር ተንተርሺ ዛሬ በቃ ሂጄ መጠየቅ እንዳለብኝ ሄሉንም ሂጄ በዛው መጠየቅ አለብኝ። ከዛ ውጭ ግን ስለዚህ ነገር በደንብ ማውራት አለብኝ እናንተም ግልጽ እንዲሆንላችሁ ማለት ነው። ስለዚህ ከዚህ በኋላ ያለውን ነገር አብራችሁ ተከታተሉኝ። ሄሉ ጋር ሄዳለሁ ያለውን ነገር አብራችሁ ታያላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ስለምታዩን ከጎናችን ስለሆናችሁ ስለምታበረታቱን በጣም እንወዳችኋለን፣ እናመሰግናችኋለን። የቀረውን ሄሉ ጋር ሄደን እናያለን። ተከተሉኝ። ደርሰናል። ሄሉ ውስጥ ነች። ሄሉሻ እንዴት ነው? ሰላም ሰላም። እዚህ በፊት ምን ላድርግ ለመጀመሪያ ጊዜ ነው ሁሌ ካሜራ እያስኩ መጣው ነው የነበርኩ። ዛሬ ሰላም ነው ይግቡ ብለናል። እንዴት ነሽ? ደህና ነሽ? ሰላም አለን። ትናንት ነው ወረድ የተገናኘ ነውና አዎ። እንዴት ነሽ? ሰላም ነው። እንዴት ነው? እየተረጋጋሽ ነው? እና ምንም አልልም። እንግዲህ ያው ሰርፕራይዙ በጣም አሪፍ ሰርፕራይዝ። በዚህ አጋጣሚ በጣም ነው የምናመሰግነው ነው ነበርኩ። በጣም እናመሰግናለን። ሄሉን ደስታዋን እንድናይ ስላደረጋችሁ እናመሰግናለን። እኛም ፍላጎታችን ያነበረ ኦሬዲ እናንተ ቀድማችሁን አሳክታችሁታልና እናመሰግናለን። ያው ዛሬ በካሜራ መጥቻለሁ። እኔ ቤት መጥተሽ አታውቂም? አዎ መጥቻለሁ። ሰላም እንዴት ናችሁ? የአሚ ፋሚሊዎች እንግዲህ ያው መጥቻ አላውቅም እመጣለሁ እያልኩ ከዛሬ ነገ እያልኩ ይቅርታ በጣም እኔን ከኋላ አድርገው በቃ እኔ ጋር መጣ አታውቅም እስከዛሬ። ከዚህ በኋላ ግን እመጣለሁ። ይቅርታ ለአሁን ላጠፋሁት ይቅርታ በጣም አልፈናታል። እና ደህና ነሽ? አለሁ። ሰላም ተረጋጋሽ ነው? አዎ ደህና ነኝ። ኧረ በጣም ደህና ነኝ። ከነበርሽበት ሙድ እየወጣሽ ነው? በጣም እየወጣሁ ነው። እኛማ እየወጣሽ ነው እያልን ነበረ ግን አላምነናሉና ምን እያደረጋችሁ ነው? አዎ ግን ያው እናንተም አላችሁ ከጎኔ እግዚአብሔር ይመስገን። ያው እናንተ ደግሞ ሞር ደግሞ ከጎኔ ስለሆናችሁ ብዙ ነገር ረስቻለሁ። አሁን ላይ በጣም ደስተኛ ነኝ። ነገ ደግሞ የተሻለ ይሆናል። ዋናው እሱ ነው። ከዚህ በኋላ ጠንክረሽ በአዲስ ስራዎች እንመጣለን ብዬ አስባለሁ። እናንተ ከጎናችን ሁኑ። ባለፈው እያየው ነበርና የሆነ ቪዲዮ ዙሪያ የሆነ ነገር ልነግርሽ ነው ያሰብኩትና ዛሬ የቱ ከልዑል ጋር የሰራችሁት ቪዲዮ አለና ኦሬዲ የተመልካችን ጥያቄ ነው እና ደግሞ እኛ ደግሞ በዙሪያችሁ ያለን ሰዎች ደግሞ እናውቃለንና ያን ነገር ግልጽ ማድረግ ስለፈለገ የቱ ፕራንክ ምናምን ያደረገኝ ላንቺ ነው ፕራንክ እንጂ ለተመልካችና ለኛ ደግሞ ፕራንክ አልነበረም ነው።
ታውቂያለሽ ነው እንደማለት ጀመርክ ነው እንደዛ አይደለም ሄሎ አይ እዚህ ጋር እንድንቀልድ ምናምን ሳይሆን ይሄ ላይፍሽ ነው በዛ ላይ ሪል ላይፍሽ ነው የምታሳየው እዚህ ጋርና ሰው ደግሞ የሚያየው ነገር አለ የራሱ ሐሳብም አለ ብዙ ነገርና ባለፈው አሁን ፕራንክ በሚል ሰበብ እኛ ኦዲየንስም የተረዳው ነገር አለ ኦዲየንስም ከዛ በፊት የተረዳው ነገር አለ እየደወሉም ይጠይቁኛሉ እኛም ደግሞ ካንች ከወጣን በኋላ አብዛኛውን ወንዶችም ስለሆነ ወጣ ብለን ስንዝናና ስናወራ ብዙ ነገር እናወራለንና ከዛም የተረዳሁትን ነገር ነው ልጅ የመጣሁት ከማንም በላይ አንቺን አቀርብሻለሁ እህቴነሽ ሁሉ ነገር ነሽ አብረን ብዙ ነገር አሳልፈናልና ብዙ ነገር አልፈናል እሱን በተመለከተ የሆነ ነገር ልነግርሽ ነው ያለውን ነገር እሱ ቢኖር ደስ ይለኛል ምንድነው ልውል ቢኖር መጀመሪያ እኮ እሺ ግን አይ ምንድነው እሺ ግራ ገብቶኝ ነው እንደዛ አይደለም ለምን አንቺ አልታየሽም መጀመሪያ አንቺ ምን ታስቢያለሽ አሁን ስለልውል ስለዚህ ምን አስባለሁ ነው እንደዛ አይደለም አይ እሺ ምንድነው ምን ላስብ እናሱ ጓደኛሞች ነው ምንም ነገር ከመጣችሁበት አንግል ከስከዛሬ ካሳለፋችሁት ከልውል ምን ትረጃለሽ ነገር አሁን ምንም ነገር የለም ምንም እንዴ እኔ እና እሱ በጣም ምርጥ ወዳጆች ነን በቃ በጣም አስብለታለሁ በጣም ያስበልኛል አንቺ አሁን ለሱ እንደምታስቢው ኦሬዲ እሱ ላንቺ የሚያስብሽ አንቺ የሚያስብሽ ደግሞ በዛ ልክ አይሆንም ብዬ አስባለሁ እኔ ከተረዳሁት አንተ ምን እየቀለድክ ነው እየቀለድኩ አይደለም በነገርሽ ላይ እና ለዛ ነው የጠየኩሽ አሚ ምን እያሰብክ ነው አይደለም እንዴት አንቺ ይሄን ያለ አይታይሽ ሰው እንደዚህ ታይቶት አንቺ ለምን አይታይሽ ማለት ስለሽ ኮሜንት ላይ አሁን እንደዚህ ጻፍ ማማ ይቻታቂ ነገር የምር እንዴ ሰው የሚሰማ ራሱ ሌላ ነገር ነው የሚያስበው የምር ነው እኔ እኮ ሌላ ነገር እንዲያስበው አንቺ እንድታስቢ አይደለም ግን ያለውን ነገር እንድታቂው ስለፈለኩ ነው ጀመርም የለም እንዴ ጀመር ወይ እነሱ የቀለደ ምናምን ነው ያወራው ነው ኦዲየንስ አታከብሪም አንቺ ኦዲየንስ የሚጽፈው ኮሜንት ታየዋለሽ አይደል ይሄ ምን እኮ ምንም አይሆን ነገር አላወራውም የምር በቃ የነገርኩ ነው እዚህ ጀመር እሺ ነገር ማለት እየቀረጽን ምናምን ይደብራል በጣም እኔ እኮ እነሱ እንዲያውቁት ስለፈለኩ ነው ስልሽ እኔ ገባኝ ነው እንደዛ ነገር ያስባሉ ያላስብም እውነት ለምን አያስብም ታያለሽ ተናገረ እኮ እኔ እና እሱ ምንም ነገር የለንም እህቱ ነኝ ወንድሜ ነው በቃ ነው ይሄን ሁሉ ነገር እኮ ያለው አንቺ አልቀበለው ስትይ ነው እኔ እኮ አሁን አንቺ እንድትቀበዩ ወይ አብረሽ እንድትሆኝ ሳይሆን ግን ልጁ ያለው ፊሊንግ ላንቺ እንድታቂው ስለፈለኩ ነው እና እሱ ራሱ ለምን እንዴ እኔ አሁን ይሄ ነገር ቀልድ ነው የምር ነው ለምን ቀልድ ነው ያለሽ አልተረዳሽውም ነው እስኪ አስቢው ቆም ብለሽ አስቢው ኦኬ ተራሽ ሰው አለ ኦኬ ሉል መጣ ሉል እንኳን ደህና መጣ ሰላም ነው እንኳን መጣና እስኪ ፈልጋለሁ ነው ያለውን ነገር እንድናወራ ኖ አይደለም ከሱ ፊት ኖ እንደዛ ሉላ እንዴ ፈልጊ እንዴት ናችሁ ኖ እንደዛ አይደለም ስልህ በፊት የሰራውን ቪዲዮ ነበርኩበት ግን አላቅም ሐሳቡን ፕራንክ ከሷ ጋር ስትሰራ ምን ማለት ነው ስለ ሐሳቡን ሙሉ ለሙሉ አልነገርከኝም ፕራንክ እንደዚህ ለምን ነው ያልነገርኩ ኖ ፕራንክ መሆኑን ለኔም ለሷም እኩል ነው የሰማነው ቪዲዮ መጨረሻ ኦዲየንስም እንደዛው ፕራንክ ቢሆን መጀመሪያ መግቢያ ላይ ስለ ኦዲየንስ ምናምን አይደለም ምንም በማስመልከት ነው ጥያቄ የምትጠይቀኝ ነው ይሄ ምንም በማስመልከት ሳይሆን በቃ ሪል ውስጥ ያለውን ስሜት ለምንድን ነው ለሄሉ ልትነግራት ያልቻልኩ ያሟል ልጅ ምን ጀመርክ ነው እንደዛ እኮ አይደለም እንደዛ ሳይሆን በቃ ኦዲየንስም ሁሌ የሚጠይቀው ጥያቄ ነው አሁን እኔን እያሳጣኝ ነው ካሜራ ነው እያሳጣው አይደለም በቃ ግልጽ እንዲሆን ነው አንተም ግልጽ አድርገህ ንገራት እሷም ከተቀበለች ትቀበላለች ግልጽ እንደሆነ ከሆነማ ማለት ነው እኔ እኮ ያን ቀን እኮ ቪዲዮ ሰራ እኮ ኦሬዲ ሁሉ ነገር እኮ ታውቃለህ ምን እንደማወራ ምን አስቤ እንደመጣው ነው እነሱ ያውቃሉ ቀረጸኝ ብዬ ስደውልልህ ቀረጸኝ ብለህ ስደውልኝ ሄሉ እንደምታገኛት ነው እንጂ ስለ ፍቅር እንደምታወራ አልነገርኩህም ውሸት ጀመረ አቢ ማለት ሄሉ እኔን አታምነኝ ማለት እኮ ነው
ኧረ ቆይ ማልኮ ነው ማንም አላከኝም። እኔ ሪል ኦዲየንስ ተመልካቾቻችን ለምን ታውቂያለሽ? እኔ ነግሬዋለሁ በስነ ስርዓት በደንብ ምክንያቱም ሄሉ እንደዚህ ፕራንክ ልናረጋት ነው እንደዚህ ብዬ ሁሉም ነገር እያንዳንዱ ነገር አውርቻለሁ። ሉል እኛ እኮ ብዙ ነገር እናወራለን፣ ከቪዲዮ ጀርባም ብዙ ነገር እናወራለን እና እኔ ከምታወራውም ከምታረገው ድርጊት ምንም ሰውም ከሄሉ የተደበቀ ለአንተ አውርቼ ማቅ ምንም አይነት ነገር የለም። ሄሉን ታፈቅራታለህ? ያማል እንዴ? ነው ምንም እንደዛ እኮ የኦዲየንስ ጥያቄ ነው፣ የኔ ጥያቄ አይደለም። እናንተ ማን ስለሆንክ ነው ኦዲየንስ የጠየቀው ጥያቄ? ለምን እኔ ኮሜንት ላይ የሚጻፍ ነገር አይደለም። ማንኛውም እኔ ቴክስትም ቢያደርጉልኝ እመልሳለሁ። እነሱ የሚሰማቸውን ስሜት ልጇን ሞታል ማለት ነው። ለምን እንደዛ ትላለህ? ለምን ነገርካታ? ካልተረዳች ደግሞ ለምን ፕራንክ ነው አልካት? ለምን አሁን ያልገባኝ ነገር ገና ለገና እነሱ ስለጻፉ ነው ወይስ አንተ? አይ ስለጻፉ አይደለም፣ ስለጻፉ ሳይሆን እኛ ይኸውልህ አንዳንዴ እንደ ሰው የምትይዣቸው ሚስጥሮች አሉ። ሚስጥር አድርገን ያዝናቸው ነገሮች ካሉ ኦኬ ከሱ የምንረዳው ነገር አለ ያዝ ነው። እርግጠኛ ባልሆንክበት ነገር ለምን እንደዚህ ነው? እርግጠኛ ስለሆንኩ እኔ እኮ ይኸውልሽ ካንቺ በላይ እሱ ጋር ብዙ ነገሮች እናወራለን አይደለ? ከሚያወራው ነገር ደግሞ የተረዳሁት ይሄን ደግሞ እኔ ብቻ ሳልሆን ኪራም ሁሉም ሰው በዙሪያችን ያሉ ሰዎች ተረድተውታል። ነው ለደበከኝ ነገር አለ? ኧረ ምንም የለም። ይኸውልሽ እሱ የሚለውን ነገር እያለ ያለው ምንድነው? በእርግጥ እሱ ከእናንተ ጋር ነው የሚውለው ወንድ ነው እና ወንድ ግን አንተ እየደበክ ያለው ነገር ካለ በግልጽ ተናገር። እሺ ላስረዳሽ። እኛም እሱ ነው የምንፈልገው። እሱ የሚልሽ ነገር ማለት ነው እኔም ተጽፋ አይቼዋለሁ። ገብቶሻል አይደለ? ኦዲየንስ ጽፎት አይቼዋለሁ። በዚህ አጋጣሚ ልንገር ላስረዳ። እኔ አንድ ነገር አላውቅም። ቪዲዮውን ሳይጨርስ እያዩ ሀሳብ በሚሰጡ ሰዎች ስለዛ ያን ነገር ማብራራት አልችልም። አንተ ደግሞ አንድ ነገር ልንገርህ አይደል? ለሄለን ሳልነግር ለአንተ የነገርኩት አንድ ነገር ምንም ነገር የለም። አንድ ታናሽ እኮ ከምታወራው ነገር እኮ ነው። ሲቀጥል ለዚህ ሚስጥር ካንተ ጋር ላወራ አልችልም። ለምን እንደዛ እንዴ? ከምታወራው እኮ ነው። አሁንም ቢሆን እኮ በግልጽ እኮ እንደዛ ብለህ አልነገርከኝም። ለኔ በተነገረኝ ኪራ መጥቶ እንደዚህ ቢለኝ ብዬው ቢሆን ይባላል። እኔ አንድም ቀን ሄሉ ለምን እሺ ቪዲዮ ስትሰራ ለምን መጀመሪያ ፕራንክ ነው ብለህ አልጀመርክም እንዴ? ሁሉን ኦዲየንሶችንም እሷንና ፕራንክ ማድረግ ይችላል። ኖ እንደዛ አይደለም። እሷ እሺ ብትል ኑሮ እንደዛ ልትቀጥል አላሰብኩም ነበር። ለምን ለኔ አልነገርከኝም? ታስበው ቆይ ሄለን እንዴት ነው እኔን እሺ የምትለኝ? እሺ እንደዛ አይደለም። አሁን ብቸኛ መሆኗን አይተህ ምናምን የምሬን እኮ ነው። አሁን አንቺ እንዴት ነው እሺ ፕራንክ ባይሆንም እሺ ብትይኝ ምንድነው የሚፈጠረው እዛ ጋር? እሺ ብትይኝ ምንድነው የሚፈጠረው? እሺ ብትልህማ የምታስበው ህይወት ትኖር ነበረ ማለት ነው። እንደዛ ነው ያሰብከው። ወረድ አማን መስመርን እያለፍክ ነው። እኔ መስመር እያለፍኩ እኔ ራሴ ላይፌን ታውቃለህ። ይኸውልህ ላይፍህን አውቃለሁ። እኔ ደግሞ እዚህ ጋር የሚያከብሩ የሚከታተሉ ተመልካቾች አሉ። ለነሱ ያለውን ነገር ነው እያሳያቸው ያለው። ይሄ ደግሞ ከኔ አይደለም። ቀልድህ ከሆነ ማለት ነው ቀልድህ ከሆነ ቀልድህን ዝጋና እንትን በል። ለምንድን ነው እኔ ቀልጃ ታውቀኛለህ? ስቀልድ እኔ በዚህ መልኩ ሪሰርች ታውቀኛለህ? ምን ውሸት የሚሆን እዚህ ጋር አሁን ሄለን እሺ ብትለኝ እንኳን ምንም አልፈጥርም። ገብቶሃል? እኔም እንደዚህ ነገር አእምሮዬ ላይ ኖሮኝ ያውቃል። አይ እንደዛ አይደለም። ከመጀመሪያውም ጀምሮ ሁኔታ ሁሉም ሰው አማን ሐሳቡን በግልጽ ነገር ይሄን ነገር ኪራም ያውቃል። ሁሉም ይኸውልሽ ይሄን ነገር ከንግግሩም ከኛ አልፎ እኮ አልኩሽ። ይኸውልሽ አንቺ ስላልተረዳሽው ነው እንጂ ተመልካች ራሱ አይቶ ኮሜንት እየጻፈ ነው። አንቺ ለምንድን ነው ይሄን ነገር ከአራት አቅጣጫ ማተል ሰው እንደሚየው ለምን አተረዳሽ? አማን መስመርን አትለፍ። እሺ ለምንድን ነው ሁሌ ከጎንሽ ሊሆን የፈለገው? ለምንድን ነው መስመርን እያለፍክ ነው? በእኔና በሄለን መግባት ፈልገህ ነው? አይ እንደዛ አይደለም። በእናትህ እሱ ነው ተልኳል። እንደዛ ነው ተልኳል። እኛ የምናወራውን እናውቃለን። እኔ አንቺን ይደብቅሽ ነው ማወራውን አውቃለሁ። በቃ እውነቱን የምነግርህ ነገር ማውራውን አውቃለሁ። መጀመሪያ አስቤበት ነው የመጣሁት እንጂ ደግሞ እንኳንም አገኘው ለእሷ ብቻ ልነግራት ነበር የመጣሁት። ለእሷ ብቻ ማለት ጠንቅቀህ እዚህ ቤት እንደምመጣ በየቀኑ እንደምመጣ ታውቃለህ ጠንቅቀህ። እሱን ማስለማቅም በዛውም ካገኘሁህ ደስ ይለኛል ብዬ ነው የመጣሁት። ሁሌም ከአንተ በላይ እኮ ነው እመጣለሁ። ግን እያለፍክን ሁኔታናሽን አከብርሃለሁ። ከዚህ በፊትም ቪዲዮ ላይም ተናግሬ ያውቃለሁ። እኔ እንደዛ እኮ ይሄ ክብር የምናምን የጠብ ጉዳይ እኮ አይደለም። ስሜትህን ለምን በግልጽ አትነግረኝም? ለምን በፕራንክ ልትሸፋፍነው ፈልግ? የሌለኝ ስሜት ከየት ነው ማለት ነው? ሄሉ እኔ እኮ ግራ ተጋብቻለሁ። አልተረዳሽም። ተመልካች የሚጽፈውን አንቺ በጣም ብዙ ተከታታዮች ያሉ ሰዎች ነው ማመን ያለብኝ። አላውቅም። እኔ ግራ ገብቶኛል። እንዴ ከቻልክ ግልጽ መናገር ነው። ካልቻልክ ደግሞ በቃ አንተ ትክክል ነህ በቃ በለኝና ኢትስ ኦኬ እኮ ነው። ለሷ እነግራታለሁ በምነግራት መንገድ ተበልካለሽ እርጩ መቤቴን እኔ ምንም አውቀው ነገር የለም። ለምን እንደዛ አልክ እኮ? እሺ ቆይ አላማህ ለምንድን ነው? ፕራንክ አይደለም ያልክበት ምክንያት? እሺ አሁን ቆይ ይሄ ሁሉ ነገር ተልኳል ለምልበት ምክንያት ነው። ለምን ከሄለን ጎን ሆንክ ነው? ከሄሉ ጎን ሆንክ አይደል? ከሄሉ ጎን ሁላችንም ከሄሉ ጎን ነው የነበርነው አይደል? አይ አይደለም። ይሄ በተለይ ለምን ወደ ፍቅር ቀየርከው እኮ? ለምን በተለየ መንገድ ከሄለን ጎን ሆንክ ነው? አሁን ብቸኛ ስለሆነች አይተህ ነው። በቃ ብቸኛ ናት፣ በዚህ ሰዓት ብቻዋን ናት ብለህ መጣ። ለምን ጊዜ ጠበቅ? እስከ ዛሬ ፕራንክ ለምን አልሰራው? ምንድን ነው የምትይው? አሁን ይሄን ጉድ
አንተ ነገርን እንጂ ምን ማቀው ነገር እኔ ምንም እኔ የምጠይቂ ለምንድን ነው እኔ መቼም እንደዚህ አይነት ስሜት እንደማይኖረኝና እንዳልነበረ ታውቂያለሽ። እሱንማ ነበር አሁን እየተናገረ ያለው ግራ አጋባኝ። እኔ ሲጀመር ከሱ ጋር መቼ በስነ ስርዓት ውዬ ነው እንደዚህ የተወረ የማወራው? እሱ ለምን እንደዛ እንዴ? ብዙ ቀን አብረን ውለናል። ብዙ ነው እኔ እኮ ከምታረገው ድርጊት ነው ከኔ በላይ ከኔ ጋር ትንሽ ቀን ውለሃል። ምንም ሳትውል እኮ በቪዲዮ ብቻ የሚያውቁ ሰዎች እኮ ስላንተ ማንነት አውቀው ነገሯል። እነሱ ይኸውልህ አንድ ነገር ልንገርህ አይደለ? ቪዲዮ ሳይጨርሱ አይተው ነው እንደዛ እኮ። እኔ እኮ ያላነበብኩት መሰለህ እንዴ ኮመንቱ ነው እንደዛ ትክክል አይደለም። ከቻልክ ስሜትህን መናገር ነው። የመጨረሻ በጣም እያናደድከኝ ነው። አስቀይም ነው ለምን እኔ እንድትወጣ አልፈልግም። እውነቱን ተነጋግረን ለሷ የምትነግራትን ነገር አንድ ነገር ልንገር፣ አልወጣም ግን አስቀይምሃለሁ። ለምን እንደምታስቀይመኝ እኔ እኮ ትክክል አይ እኔ የሆነ ተልእኮ እንዳለ ነው የገባኝ። የሆነ ተልእኮ እንዳለ ነው የገባኝ። ይኸውልህ አንድ ነገር ልንገር፣ እሺ ብላ አብረህ ብትሆን እኔም ደስ ይለኛል። ወንድሜ ነህ። ግን ስሜትህን እየደበቅህ ለምን እስከ አማራፍ ብቸኛ መሆኗን ጠብቀህ ለምን እሺ መጣህ ዛሬ? ለምን ሪል ፕራንክ እረፍ፣ አፍህን ዝጋው ነው እያናደድከኝ ነው የመጨረሻ። እኔ አንተን ለማናደድ ፈልጌ አይደለም። እውነቱን ተናገርና እሺ ትበል። በቃ እሺ ካለች እሺ ነው፣ እሺ ካላለች እሺ ማለት ነው። እሺ እንድትይው ሳይሆን በቃ ስሜቱን እንድታቂ እፈልጋለሁ። ይሄ ልጅ እንደዛ አይነት ነገር ሊሆን ሁሌም ቢሆን 100% አንድ ነገር ገሻለ። እኔ ታምኛለሽ አይደል? ያን ቀን ፕራንክ ሳርግሽ ነግሬዋለሁ በስንት ሰዓት ለምን እዚህ ጋር መካድ እንዳስፈለገው በጣም ነው ግራ ይገባል። ቪዲዮን አይተሽዋል አይደለም? ቪዲዮን አይተሽዋል አላየሽው? ቪዲዮውን ስታይ ፕራንክ ነው ብሎ ተናግሯል አልተናገረም? መጨረሻ ላይ እየነገረሽ አንቺ አልፈልግህም ብለሽ ስለሮጥሽ ነው እንጂ አንቺን ላለማጣት ነው በዛ ሰዓት ይሄን ያለው እንጂ በታምር እኔም እኮ ሳቀው። ይኸውልሽ እኔ ምንም የማውቀው ነገር የለም። ኦዲየንስ ያውቃል ሁሉ ተመልካ አልገባኝም። ኮሜንት ገብተሽ እስኪ ሁሉ ቪዲዮዎችሽ ላይ እዩ እስኪ ሁሌም እዩ። ከሰው ጋር ስትሆኚ ደስተኛ አይደለም። በቃ የእሱ እንድትሆኚ ነው የሚፈልገው። እንደዛ ነው የሚያስበው ሁሌም ማለት ነው። ይሄ ደግሞ የኔ ሳይሆን አማን ሂዱታ ከዚህ በላይ ከቆየ ያስቀይማል። በጣም ማለት ነው። በዚህ ልክ ጠብቄ አላውቅም። በዚህ ልክ ለማን እንትን ምን እያደረግክ እንደሆነ ለማለት ቀድሜ የመጣሁት እኔ ነኝ። ስለ ቀድመ ስለመምጣት አይደለም አስቀይማለሁ ነው የሚሆን። በስንት ሰዓት ውጣ ከምንጣላ ለምንድን ነው የምወጣው? እኔ እውነቱን በቃ ውጣ አልፈልግም። በቃ ውጣ ውጣ ምንም ያልተፈጠረ ነገር አታውራም። ከዚህ በላይ ገቡኝ ከኔ ጋር ተጣጣ አይገባኝም። እኔ ስሜቴን እንድታወራ ነው ስሜቴን እንድታወራ ስለፈለኩ ግን ስሜቴን እንዳወራ የምታደርገኝ አንተ አይደለም። እኔ በስነ ስርዓት ስሜቴን ቆይ አሁን እሺ እኔ ምን አደረኩ? እኔ ምን ያደረኩት ነገር አለ? አማን እባክህ ከዚህ በላይ ችግር ከሚፈጠር ብትወጣ እዛው በቃ ሄሉ የላከ ሰው ማለት ነው። የላከ ሰው የኛ ጠላት የሆነ ሰው ነው የላከ። ይመችህ ማንም ሰው አላከኝ። ከኛ ጀርባ ሆነ እንደዚህ ስራ መስራት ይመችህ። ከዚህ በላይ ከማስቀየም ኦዲየንስ ነው። አንድ ነገር ልንገርሽ አይደለ? አንዴ ስሚኝ፣ ቆይ ስማኝ። አንተ ለምንድን ነው እንደዚህ የምትሆነው? እኔ ጋር ለምን ትናደዳለህ? በቃ አንተ ጋር እውነት ካለ ለምን ተረጋግተው ነው ማታሰራ? ና እስኪ አንድ ነገር ልንገርህ። እኔ ስሜት ቢኖርኝ አንተ ና እንዴ ስሜት እንዳወጣም እኔ እኮ አንተ ስላለህ አይደለም። አሁን እሷ እንዲገባት እኮ ነው የመጣሁኝ እንጂ አንተን ለማውራት አይደለም። ወይኔ መድኃኒዓለም ሰውዬ፣ በቃ እሺኛን ለማጣመርም ከሆነ ፍላጎት አንፈልግም። ይሉታ የለንም ፍላጎት። እኔ እንደዛ አላልኩም። እኔ እናንተ እንድትጣመሩ ስለፈለኩ አይደለም። ሄሏን በይዛት ደስታዋ እንዲመለስ ፈልጋለሁ። አንተ ደግሞ ድጋሚ ፍቅር እያልክ አሁን ነገር ተው። እኔ የምር እኔ በጣም ወድሃለሁ፣ አከብርሃለሁ። ግን የማይሆን ነገር እያወራ ነው ያለው የእውነት አሚን እንዴ የማይሆን ነገር አላወራሁም። እሺ በቃ ሎል ይሄ ነገር ምንም እንደሌለ ግልጽ አድርገን ንገረው። በቃ ግልጽ አድርገን ንገረን ካል አንቺ ሁሉ 100% ታውቂያለሽ። እኔ እዚህ ጋር ማንንም ዞር ብለሽ ይኸውልሽ፣ ከዚህ በፊት እኔ እኮ ሁሌ ከጎናችኋለሁ። እናንተ ቪዲዮ ስትሰሩ፣ እናንተ ህይወታችሁን ስታጋሩ እኮ እኔ ሁሌም ከኋላችኋለሁ አይደል? ሁሉን ነገር አያለሁ። እኔ እንደ ሰው እንደ ተመልካች ነው። በቃ ይኸውልህ አንድ ነገር ምትኖር ከሆነም እንደ ድሮ ከጀርባ ብትኖር እንደዚህ በቪዲዮ መጣ ምናምን ማለት ነው። እንደዚህ እንድትናገረኝ አልፈቅድልኝም። እኔ አልተናገርኩም ልውል። እኔ አከብርሃለሁ። አሁንም ቢሆን አክብሬ ነው እየነገርኩ ያለሁት። በቃ ስሜትህ ግልጽ ነው። ተናገርክ ባለፈው ለምን ፕራንክ ብለሽ ሸፋፈንክ? የኦዲየንስም ጥያቄ ነው። እኔ ደግሞ የነሱ ጥያቄ ነው። እኔ ለሷ አላወራት ነው የመጣሁት። እንደዛ ብለሽ የዩቲዩብ ቤተሰቦችሽንም ሰውንም ፕራንክ አድርገሽ አታውቂም? እንደዛ አድርገሽ አቃለሁ ካላወቅ በቃ ስለ ፕራንክ ካላወቅ ማለት ነው አላውቅም ማለት እንደዛ አይደል? አንተ ደግሞ ሪል ነው። ለምን ከዚህ በፊት ምን ነው ነገር አለ? ከዚህ በፊት ምን ነው እኔ እንኳን እዚህ ከመምጣት በፊት ኪራን ራሱ ደውያለሁ። እሺ እኔ እኮ ለምን ለዚች ልጅ ከጎና ሆንክ ነው ይሄ ሁሉ ነገር ከነከነ። እሺ ልቀርልህ በቃ አንተ ከሰውቱ ሄሉ ተረጋጊ። ይመች በቃ ይትውቂ ለፈለከው ማሰብሻ የፈለከው ምን አስተላልፍ በቃ ለውላን ተግላታን ተና እና እኛም እኮ እንታምን ነው። በቃ ይሄን ካመንክ እኮ በቃ አሚ ይሄን ካመንክ በቃ እኔ በጣም ነው ያስፈልጋል እንዴ ምን ይሆናል? እኔ ስሚ ኮሜንት ላይ የሚጻፈው ነው ይሄ ያደረከው ነገር እሷንም እኔን ያስደበረው። ወይ ከዚህ በፊት ባለፈው ህይወትሽ ብዙ ጊዜ በዚህ ልጅ አልተጠራጠርሽም? አልታማሽም? ሰው ይበል እንጂ ሰው ያለ ሁሉ አይደለም ሰው አይደለም። ይሄን ደግሞ ይኸውልሽ ክፉ ሰዎች እንዳሉ ሁሉ ማለት ነው ደግ ሰዎች ነገሮችን ጠንቅቀው የሚያዩ ሰዎች አሉ።
ልጁ ምን ነው አማን በቃ ሳሙኤል አሰልችታታል። በቃ ወጣ ከዚህ በኋላ ማለት ነው እሷም እንድትጎዳ ምንም እንድትሆን አልፈልግም እና በዙሪያ ያላችሁ ሰዎች የምታፈቅሯት ከሆነም ወይ ስሜት መናገር ነው ጓደኛዋ ሆነ መቀጠል በቃ እኔ ኧረ በእናትህ ዝም በል አሚ በቃ እኔ ምንም ዝም አልልም። በቃ እውነቱን ነው ያወራው ያለሁት እውነታው ነው። በቃ እውነታው ይሄ ነው። ሰውን ተመልካች እናንተ የምታዩ ቤተሰቦቻችንም ሙሉ ነው ሙሉ እናንተ የምትሉት ነገርም እውነት ነው። እኛም እኔ ተረዳው ነገር አላማ ሳታወራ ካሜራ ተቀመጥ አለ በግድም ይሆናል። ለምንድን ነው ወጣው እንዴ? ካንተ ከዛ በፊት እኮ ነው የመጣው ነው ያለው አንተ ስለመጣ ነው ኪራ የምር በጣም እያናደድከኝ ሉል ተረጋጋ። ሉል ፕራንክ ነው ሉል ፕራንክ ነው ሉል እውነት ፕራንክ ነው እውነት አረ ሉል ወንድሜ አረ ይደብራልና ይሄ ሉል እውነት ፕራንክ ነው አረ ተናግረ እንዴ እኔ ሐሳቤ ይውላችሁ ኦዲየንስ በዚህ አጋጣሚ እውነት ሉል አንዴ እውነት በዚህ አጋጣሚ ተናዷል ይዛ በጣም ተናዷል አረ ሉል እውነት ይደብረኛል ሉል ና በቃ ወንድሜ አረ ባንተ አምርም እውነት አመልከከኝ በቃ ባንቺ በዚህ አጋጣሚ ቤተሰብ እውነት ና በቃ ሉል ምንም በቃ ከዚህ በፊት ባለፈው ህይወቷም ብዙ ነገር በዚህ አጋጣሚ ቤተሰብ እኔ አሁን ይህን ፕራንክ ልሰራበት የተነሳሳውበት ምክንያት ብዙ ሰዎች እየደወላችሁ ሉል ለሷ ፊሊንግ ስላለው ነው በቃ ለሷ የፍቅር ስሜት ስላለው ከሌላ ሰው ጋር ስትሆን ምናምን አይወድምና በቃ ህይወቷም እንዳይሰምር ያደረገው አንዱ ሉል ነው ስለምትሉ በቃ እውነታውን ለማሳየት ነው። ሉል ወንድሜ በጣም ይቅርታ እውነት ተረጋጋ ሉል በቃ በዚህ አጋጣሚ እኮ በቃ ነፃ መሆንን አቋሳይ ምንድነው እኔ ፕራንክ ማድረግ አልችልበትም ግን የመጀመሪያ ነው አይ ቲንክ ተሳክቶልኛል ማለት ነው ተሳክቶልኛል በቃ ይቅርታ እንዴ አረ የመራውን እሺ ይቅርታ እውነት በጣም ይቅርታ ተረጋጋ በቃ እኔ በዚህ አጋጣሚ እውነት እኔ እንደው ግራ ተጋባሁት በእናንተ ማማሃለኝ ነግሮኛል ፕራንክ መሆኑን ነግሮኛል ባለፈው ፕራንክ ለሷ ቪዲዮ ሲንሰራ ማለት ነውና ፕራንክ ሲያረጋት አፈቀርኩሽ ብሎ ነግሮኝ እንዲሁም እኔ ነኝ አይዲያ እየሰጠው ምናምን እንትን ስለነበርና ዛሬ ደግሞ ተገለበጥኩበት የእናንተ እንትን ነው ኮሜንት እዚህ በፊት የምናየው ኮሜንት አለ እና ደግሞ ባሳለፍነው ትንሽ የሚያስጠላ ሁኔታ ደግሞ ሉልን ተጠያቂ ስታደርጉት ነበርና ያን ሁሉ ሽፋን ለመስጠት ነው ዛሬ ይሄን ቪዲዮ ልሰራ የተገደልኩት ኤኒዌይስ ሉል ማለት የሄሉ ምርጥ ወንድሟ ጓደኛዋ ነው በጣም ይወዳታል እሷም እንደዛው እኛም እንወዳለን ሉል እንወዳለን አንዴ አረ እኔ ከፋ ሳይረግልኝ ይሄን ቪዲዮ አልዘመን ግራ ተጋባው አንተን ለምን ወይስ እሱን ምክንያቱም አንድ ላይ ነው የምንውለው ምናምንና አብረን ነው እኛ እናወራለን ምናምን ስትለኝ ነው ግራ አጋባለሁ አልኩት ራሱ በስርዓት ከሉል ጋር አውርተን አናውቅም ማለት ብዙ ጊዜ ላይፋችን አንድ ላይ እዚህ ስንሆን ነው ከሄሉ ቤት ነው የምንሰባሰበው እንጂ ከወጣን በኋላ እኔ አብዛኛውን ወይ ከኪራ ጋር ምናምን ነው ሉል ትንሽ የስፖርት ሰውም ስለሆነ ዝም ቤት ነው ያሳልፈውና ለዛ ነው በቃ ሉል በጣም ይቅርታ ብለናል እንዴት እስኪበርድ ትንሽ እየተገረደረብኝ ነው አረጋናብ አንተ የምር ታፈቅራታለህ እንዴ ምን ነው ወንድሜ ነው እውነት በጣም እንደውም ያስቀኑኛል ነው ጓደኝነታቸውና አምኖ ወዳቸው ነው ራሱ በዚህ አጋጣሚ ሉል ካሜራውን አትዘጋው ይቅርታ ብያለሁ በጣም ኦዲየንስ እናንተና ክብሬ እኔ ቪዲዮ የሰራሁት ያው ነፃ መሆኑን ከጎኗ ነው በዛ በጣም የሚያስጠላ ጊዜያቶችን ስታሳልፍ እንደውም ከማንም ከኛ ከሁላችንም በላይ ከጎኗ ሆኖ እየደወለ በቃ እሷን አይዞሽ ይላት የነበረውና እሱ ነው ጓደኛዋ ወንድሟ ነው ኪራ እንትን ሉል ከዚህ በኋላ ሁላችሁም ይሄን ወቁ ይሄ ለምን ተሰማሽ ወረዲ አረብስማም ተወዛግቤያለሁ ምክንያቱም ሁለቱንም በጣም ወዳቸው እና ደግሞ አንድ ላይ ነው የምናሳልፈው እሱ ሳይሆን ግራ ተጋብቼ ነበር ለመናገር ዝም ብዬ ማየት ነበረ ስራዬ ጎበዝ ነው ጀመር እኔ ጋር ግን አትወዳደር ተው እኔን አትነካካኝ አመሰግናለሁ ቤተሰብ ስላያችሁ 10,000 አስገቡት
ሰብስክራይብ ላይክ እያደረጋችሁ ጀምሩ። በቃ ታዛችኋል ከሄሉ በቃ ሄሉንም እንዳልኳችሁ 200 ሺህ እናስገባት። ኢኒስ የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ልውልን ይቅርታ አለዋለሁ እስኪ በውስጥ። ለማንኛውም ቻው ቤተሰብ፣ በጣም አመሰግናለሁ።